አሰላሙ አሌይኩም የጌታችን የኢየሱስ ክርስቶስ ጸጋና ሰላም ብዝት ይበልልኝ ለሁላችሁም። ስሙኝማ ዛሬ ደግሞ ኮመንቱ እዚህ ጋር ምን ይላል? አቤት አውቀሽ ሞተሻል የተባልሽው እኮ ኢየሱስ እሱ ራሱ እኔ ጌታ ነኝ ያለበትን ማስረጃ አምጪ ይላል እዚህ ጋር። ስምኝ በደንብ አድርገሽ ዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁም ነኝና መልካም ትላላችሁ። አለቀ በቃ እዚህ ላይ አለኮ እንዲሁም ነኝና አለኮ ነኝ ያለ እኮ ነው ጌታ ነኝ ያለ ነው ያለው። እና ከዚህ በላይ ምንም ማስረጃ የለም። አምጪ አምላክ ነኝ የሚልበትን ጌታ ነኝ የሚልበትን አምጪ ያላችሁ አጠይቁኝ። ጌታ ምንድነው የሚገባው? ሲጀመር ለጌታ ምንድነው የሚገባው? ስግደት አይደል? አምልኮ አይደል? ለዚህ ጌታ ነው ይገባዋል ነኝና ብሏል። እና ልጠይቃችሁ ሙስሊሞች ትክክለኛ መንገድ ሙስሊም ነው፣ ትክክለኛ መንገድ ሙስሊም ነው ያላችሁ ነው ወደ ሙስሊም ትላላችሁ። ተአሉ ኢላ ከልመት ትንሣኤ ባይነና ባይናኩም ያላችሁ ትናገራላችሁ። ነው ትክክለኛ መንገድ ሙስሊም ነው ትላላችሁ። እና በቀን 5 ጊዜ 17 ጊዜ አይደረስ ጠዲም እያላችሁ ወደ ትክክለኛ መንገድ ምራን፣ ወደ ትክክለኛ መንገድ ምራን ያሉ መጫው ለምን አስፈለገ? ትክክለኛ መንገድ ከሆነ ጴንጤውን ወደኛ አምጣ፣ ኦርቶዶክሱን ወደኛ አምጣ እያሉ መጸለይ አያስፈልግም ነበረ? እኔ ዛሬ ልንገራችሁ ትክክለኛ 3 መንገድ ልንገራችሁ። በደንብ አድርጋችሁ ስሙኝ። አንደኛ ኢየሱስ ይባላል፣ ሁለተኛውም ኢየሱስ ይባላል፣ ሶስተኛውም ኢየሱስ ይባላል። ዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ እንዲህ ይላል፣ ኢየሱስም እኔ እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። ያለ መሲህ አልመሲህ ወደ አላህ አትመጡም። እውነት ሕይወት መንገድ እኔ ነኝ ብሏል። እውነተኛ መንገድ ኢየሱስ ብቻ ነው። ከሱ በቀር ምንም ልታደርጉ አትችሉም። ዮሐንስ ወንጌል ምዕራፍ 15 ከቁጥር 6 ጀምሮ ደግሞ የወይን ግንድ እኔ ነኝ፣ ቅርንጫፎች እናንተ ናችሁ። ከእኔ በቀር ምንም ልታደርጉ አትችሉም። በእኔ ብትኖሩ እኔ በእናንተ እኖራለሁ፣ ብዙ ፍሬንም ታፈራላችሁ። በእኔ የማይኖር ቅርንጫፍ ተሰብስቦ ይደርቃል፣ ወደ እሳት ይጨመራል፣ ከዛን ይቃጠላል። ገብቷችኋል? ለዚህ ነው እኛ ከመቃጠል እንድትድኑ ነው፣ ከሲኦል እንድታመልጡ ነው። ጴንጤ ስለሆናችሁ ለእኛ ምንም የምትጨምሩት ነገር የለም። ግንዱ ከሌለ ቅርንጫፉ ብቻ ምንም ዋጋ የለውም። የነገረ ነው ያለው። ትሰበሰባላችሁ፣ እሳት ውስጥ ይከቷችኋል፣ ትቃጠላላችሁ። ገበሬው አባቴ ነው ብለዋል። አብ ማለት ነው። አብ ማን ነው ብለሽ ነበር? አብ ማለት የምትዩ አላህ ነው። ይንከባከበናል፣ ይኮተኩተናል፣ የሚገባንን ነገር ይሰጠናል። ገበሬ ስራው ምንድን ነው? መንከባከብ፣ ከአውሬ መጠበቅ፣ ፍሬ እንዲያፈራ ማድረግ አይደለ? ለዚህ ግንዱ ሳይኖራችሁ ቅርንጫፉ ብቻ ምንም ዋጋ የለውም። ለዚህ መጨረሻ ላይ ዓለም በልጁ ይጠቀለላል። በሱ የሚያምን ከፍርድ ይድናል። በሱ የማያምን ግን በልጁ በኢየሱስ ክርስቶስ ካለማመኑ የተነሳ ይፈረድበታል ይላል። ለዚህ ከፍርድ እንድትድኑ እባካችሁ በኢየሱስ ይመኑ። የመዳን መንገድ የሆነው አልመሲ ነው። ከአልመሲ ውጭ ሌላ ምንም የመዳን መንገድ የለም። ካለኔ ምንም ልታደርጉ አትችሉም ብሏል እኮ። በእኔ ብትኖሩ ብዙ ፍሬ ታፈራላችሁ። እንዴ ቅርንጫፍ ብቻ ተከላ ውስጥ ይወስደ ቅርንጫፍ ነን እኮ እኛ፣ ቅርንጫፍ ናችሁ ብሏል እኮ። እንዴት ፍሬ ማፍራት እንችላለን? ተሰብስበን ከመቃጠል ውጭ ከሲኦል አምልጡ ባካችሁን። የመዳን መንገድ አልመሲ ነው ያልኳችሁ ያለሁት። በምንኛ ቋንቋ ነው የምትሰሙት? ኧረ ይሄ መሐመድ ምንድነው አምርሷቸው የሞተው? ምንድነው አውርሷቸው የሞተው? እናንተ ያላችሁ የምታስፈራሩት አምላክ አይወልድም አይዋለድም ያላችሁ ለሰው የምታወሩት ይሄን ያወረሰው መሐመድ ነው። ከየት አምጥቶ ነው? እኛ ያለው ቃሉ ላይ ያለውን የነገርናችሁ ያለ ነው። ዛሬም ሆነ ነገ የመዳን መንገድ አልመሲ ብቻ ነው። ያለ አልመሲ ምንም ልታደርጉ አትችሉም። ገብቷችኋል? እና በጌታችን በኢየሱስ ክርስቶስ እመኑ። የመዳን ቀን ዛሬ ነው። እወዳችኋለሁ። ስለምወዳችሁ ነው የምናገረው። እንዳትቃጠሉ፣ ከፍርድ እንድትድኑ፣ ከሞት እንድታመልጡ። እዚህ ምድር ላይ ከኖራችሁበት ዘመን ይልቅ ሄዳችሁ ላይ የምትኖሩበት ጊዜ ስለሚበልጥ እባካችሁን በማመን አምልጡ። አምላክ ነኝ ያለበት የት አለ እያላችሁ ድጋሚ እንድትጠይቁኝ አልፈልግም። መልሳችሁን መልሼላችኋለሁ። እወዳችኋለሁ።